ቦንጆር ሃቱዝ ኮመንት አለፉ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንፈም እስካሁን ድረስ በፈረንሳይኛ ቋንቋ በጣም አስፈላጊ የተባሉ ቨርቦችን እየተማማርን ነው በዚህ ፕሌሊስት። ዛሬ ደግሞ አንድ ቨርብ እንጨምራለን። ደቫር ይባላል። አንድ ነገር ማድረግ ግዴታ ሲሆንባችሁ ወይም ማድረግ ስትገደዱ የምትጠቀሙት ቨርብ ነው። እሱንም ቨርብ ደግሞ ኮንጁጌት ስናደርገው እንደዚህ ነው። ዠ ዷ ካልን ምን ማለት ነው? እኔ ማድረግ ይኖርብኛል ማለት ነው። ቱ ዷ ካልን አንተ ማድረግ ይኖርብሃል ወይም አንቺ ማድረግ ይኖርብሻል ማለት ነው። ኢል ዷ ካላችሁ ደግሞ እሱ ማድረግ ይኖርበታል ማለት ነው። ኤል ዷ ካላችሁ ደግሞ እሷ ማድረግ ይኖርባታል ማለት ነው። ናይስ። አሁን ደግሞ ብዙ ሰዎች ሲሆን እንዴት ነው የምናደርገው? ኑ ድቮ እንላለን። እኛ ማድረግ ይኖርብናል ማለት ነው። ከዛ ደግሞ vous devez ካልን ደግሞ እናንተ ማድረግ ይኖርባችኋል ወይም ደግሞ እርሶ ማድረግ ይኖርቦታል እያለን ነው። ከዛ መጨረሻ ላይ ደግሞ ኢል ወይም ኤል ዶቭ ካልን ደግሞ እነሱ ማድረግ ይኖርባቸዋል እያለን ነው። ናይስ። አሁን ወደ ምሳሌ እንሂድ። ለምሳሌ ዠ ዶis travailler ካልኩኝ እኔ መስራት ይኖርብኛል እያልኩኝ ነው። ወይም ደግሞ ዠ dois étudier ካልኩኝ እኔ ማጥናት ይኖርብኛል እያልኩኝ ነው። የመጨረሻው ደግሞ ምሳሌ ዠ ዶis partir ካልኩኝ ደግሞ እኔ መሄድ ወይ መውጣት ይኖርብኛል እያልኩኝ ነው። ለዚህ ቪዲዮ በዚህ ቨርብ ይበቃናል። እናንተ ደግሞ ኮመንት ላይ ትገቡና በዚህ ቀን ወይም በዚህ ሳምንት ውስጥ ማድረግ ያለባችሁ ነገር ለምሳሌ ዠ dois dormir ማለት ትችላላችሁ። እንደሱ ዠ dois የሚለውን ቨርብ ቃል ተጠቅማችሁ ኮመንት ላይ ጻፉ። ለዚህ ቪዲዮ በዚህ ይበቃናል። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውንም ደግሞ ቨርብ የምንማረው የሚሆነው ሳቫር ነው። እሱን ደግሞ ማየት ከፈለጋችሁ ሰብስክራይብ እና ኖቲፋይ አድርጉ ራሳችሁን። አንቲል ደ ኔክስት ቪዲዮ ኦሮቫር